በዚህ ዘመን ማስተርስ ስላለን ብቻ ወይም ደግሞ ዲግሪ ስላለን ብቻ ስራ እናገኛለን ማለት አይደለም። አብዛኛውን ጊዜ እስቲ ወደኋላ ተመልሳችሁ ራሳችሁን ጠይቁ። ግቢ ላይ በጣም ሰቃይ የምንላቸው ተማሪዎች አንዳንድ ጊዜ ስራ ሳያገኙ ለምን ሌሎቹ ስራ ያገኛሉ ብለን ጠይቀን ብና ከሆነ በጣም በዋናነት የመጀመሪያ ስቴፕ ምናልፋት ስላለች ነው። ያችን የምናልፍ ከሆነ ያለምንም ጥርጥር ኢፌክቲቭ ሆነን መቀጠል እንችላለን። ካልሆነ ግን ምናልባት ወደኋላ የምንቀርበት ሁኔታ ሊፈጠር ይችላል። ግቢ ላይ እንደምናውቀው አብዛኛውን ነገር በመሸብለድ ሰርተን ልናልፈው እንችላለን። ነገር ግን ከግቢ ወጥተን ወደ ስራው ዓለም ስንገባ የግድ ከጽሁፍ ችሎታችን ባለፈ የንግግር ችሎታችን ይፈልጋል። ዛሬ ደግሞ እንግዲህ እንደምትላት ከቆንጆ ጓደኛዬ ጋር ነው እዚህ ያለሁት። ለምንድን ነው ሲያመጣሽው ካላችሁ ለእናንተ እችን ከባድ የሆነች ስቴፕ የምታልፉበትን መንገድ ለመጠቆም በጣም የሚያግዝ ሆኖ ስላገኘሁት ነው። ስለዚህ ገምታችሁ ሊሆን ይችላል እች ስቴፕ ምንድነች? መጀመሪያ ላይ የትኛውን ቦታ ላይ ስንሄድ ያለ ሰልፍ ኢንትሮዳክሽን እውነት እላችኋለሁ ስራ አይገባም አይደለም። አብዛኛው ቦታ ላይ ሰልፍ ኢንትሮዳክሽን ያስፈልገናል። tell us about yourself ወሳኝ ጥያቄ ትሆናለች። እሷን ፕሮሰስ ካለፋችሁ የትኛውን ቦታ ላይ ኢሜኑ መግባት ትችላላችሁ። ቢካዝ እዛ ላይ ብዙ የሚታይ ነገር ስላለ ማለት ነው። ከኮንፊደንስ ጀምሮ የንግግር ችሎታ ሁሉ እዛ ላይ የሚገመገመው። ትልቅ ኦርጋናይዜሽን ላይ ስትገቡ እቺ ትንሽ የምትመስል ስቴፕ ነች በር ሆና የምታስገባችሁ። ልክ ትልቅ በር በትንትዬ ቁልፍ እንደሚከፈተው ያህል ማለት ነው። ኢንፎርማል ከሆነ መንገድ ልጀምርላችሁ። ቢካዝ ላይፍ ላይ የግድ ሁልጊዜ ስራ ስንገባ ብቻ ነው ሰልፍ ኢንትሮዳክሽን የምንጠየቀው። እስቲ ፓርቲ ላይ ራሳችሁን አስቡት። በርዝዴይ ሊሆን ይችላል፣ ዌዲንግ ሊሆን ይችላል፣ ወይም ደግሞ የተለያዩ ፕሮግራሞች ሊሆን ይችላል። ጋላ ላይ ተጋብዛችሁ ሄዳችሁ ከሆነ ብዙ ጊዜ አዲስ ሰው የምታወቅበት አጋጣሚ ይፈጠራል። እስኪ አስቡት፣ ከውጭ ሀገር የመጣ ሰው ጋር ተገናኝታችሁ ሮጣችሁ ታመልጡታላችሁ ወይስ ኮንፊደንት ሆናችሁ ራሳችሁን ታስተዋውቁና ወደ ዲያሎግ ትገባላችሁ? እሱ ራሳችሁን እየጠየቃችሁ ቆዩን። ዛሬ ግን ከዚህ በኋላ አምለጣችሁ እንግሊዝኛ እንዳያናግሯችሁ ፈርታችሁ ከሆነ እንዳትፈሩ። ስራ ላይ ደግሞ በእንግሊዝኛ ምክንያት እኔ ስራ መቀጠር አልቻልኩም ካላችሁ ዛሬ ቁልፏን ልንሰጣችሁን የመጣ ነው። ሌትስ ቢጊን። Alright, okay. I'm going to give you the chance to introduce yourself first. Tell me about yourself. Okay, thank you very much. Sure. Hello guys, how are you doing? Hi, I am Luang Tisfai. I'm born and raised in the Kingdom of Saudi Arabia, but I'm originally from Ethiopia. I have been living in Addis Ababa for about 9 years now, and I'm a teacher, content creator, interpreter, and a part-time model. And it's so nice to meet you. Okay, I didn't know about that. I didn't know that you were a part-time model. Can't you tell? I was guessing. Okay. I was not wrong when I said beautiful friend. Thank you. Your eyes are beautiful. عينك الحلوين. In Arabic, which means your eyes are beautiful. Oh, thank you. So she can also speak Arabic. So you see, she has like 3 keys, I think, right? 5. 5 keys? I'm a polyglot, speaking 5 languages. Oh my God. I speak, my first language is Tigrinya, and then Arabic, English, Amharic, and Espanol. Oh my gosh. This is new to me. Surprise! I'm wowed. Thank you very much. Okay. ስለዚህ ምንድነው የተባባልን ያለ ነው እንግዲህ ስለ self introduction ሰጠኝ። የመጀመሪያው ነገር tell me about yourself ነው። Now assume that this is like informal situation. እሺ ከጓደኛዋ ጋር ናችሁ ብላችሁ አስቡ። ወይም ደግሞ አዲስ የተዋወቃችሁ ሰው ኦፊስ ውስጥ ያልሆነ ወይም በጣም ፎርማል ነገር ያልሆነ ማለት ነው። tell me about yourself ስለራሱ የተወሰነ ነገር እኔ ስሜ እንደዚህ ነው ስማችሁን ታስገባላችሁ። ከዛ በኋላ የምትሰሯቸውን የተወሰኑ ነገሮች ትነግሩናላችሁ። ለምሳሌ እሷ ምንድን ነች? መምህር ነች። ከዛ በኋላ ኮንቴንት ክሬተር ነች። ከዛ ደግሞ ሞዴል ነች። ነው ስለዚህ ሞዴሊንግ ትሰራለች ማለት ነው። እዚህ አጋጣሚ ያው ራሷን ብራንድ እያደረገች ነው። if you want a model or a teacher here she is። ስለዚህ ይሄ እንግዲህ ኢንፎርማል የሆነ ሲቹዌሽን ላይ ትናገሩት የምትችሉት ነገር ነው። አንድ ሰው አዲስ ስትተዋወቁ በዚህ ሜትር ልታወቅ ትችላላችሁ ማለት ነው። what do you like to do when you have free time? Well, I love hiking. I'm into nature, and I like to listen to music. Okay. I love what type of music? I like
classical music, like oldies, and also I like different. I listen to different languages based on my mood. I love more of Arabic music and English music. Oh yeah. Okay. So ምን አላት እዚህ ጋር ምን ማድረግ ያስደስትሻል? የሆነ ጊዜ ሲኖርሽ ምን ማድረግ ያስደስትሻል? So ምን አለችኝ እንግዲህ hiking, I really hate hiking. I don't know why people love that. Hiking ማለት ተራራ መውጣት. It's not huge. For Ethiopian people, I don't think it can be like favorite. Even like when we're in a group of hiking, it's usually foreigners. I'm the only Habesha they're representing, you know. So because our life is full of struggle. Why would I want to like struggle? It's not a struggle. It's perception. Yeah, but I don't know. I hate hiking, honestly. ስለዚህ እኔ ተራራ መውጣት ነው ለኔ ኢትዮጵያ እንግዲህ አላውቅም። ኢትዮጵያ ሆናችሁ የምትወዱ ካላችሁ you can say that ግን ለኔ hiking I'm gonna convince you one day. Maybe. Yes. Maybe. That is going to like be like really hard. You need the right people. Okay. So እንግዲህ አንድ የሚያስደስታት ነገር ተራራ መውጣት እንግዲህ እናንተን ትነግሯላችሁ። ከዛ ባለፈ ደግሞ ሙዚቃ ማዳመጥ እንግዲህ እንደነገርቻችሁ ብዙ ቋንቋዎች ስለምትችል በእነሱ ሁሉ ቋንቋዎች አሉ ሙዚቃዎችን እሰማለሁ። ከዛ ደግሞ አረቢክ ግን የበለጠ ደግሞ ከሌሎቹ የተሻለ ደግሞ አረብኛ አዳምጣለሁ። ይሄ እንግዲህ እሷን የሚያስደስታት ነገር ነው ማለት ነው። ሶ ይሄ እንዳለ የቆየንና do you have a boyfriend or are you single, married? I'm single. Okay, happy note. Okay. Yeah, currently I'm single. I don't have a boyfriend. Okay. It's either you're single or you're married. There's no between. Oh, I love that. Married. Yeah. Okay, but how about like spending quality time, like getting to know a person before you move into something Absolutely. serious? Absolutely, that's a very important step. However, I believe that you have to have a mindset of, oh, I'm ready to get attached. So this is your perception or perspective. You can choose your own timing. Yeah. We're not going to force anything on you. ግን ምንድነው አሁን የተባባልን ያለ ነው እንግዲህ እንደነገርቻችሁ ሞዴሊንግ ትሰራለች። So which means she's going to be exposed to many like people, especially guys. ስለዚህ ባለትዳር ነሽ ወይ ሲንግል ነሽ ወይ ፍሬንድ አለሽ ተጠያቂያችን ነበረ. Especially if she went with a guy, that would be like question to be asked. እኔ ያው ኖርማል ጓደኛዋ አድርጋችሁ ካሰባችሁኝ እንደዚህ ይሄ በጣም ብዙ ሊያሳስበኝ ይችላል። ግን አዲስ ወንድ ጋር ስትተዋወቁ ከሆነ ሴት ሆናችሁ ማለት ነው ይሄ ጥያቄ ውስጥ ሊገባ ይችላል። ስለዚህ አግኝታችኋል ወይስ ደግሞ ሲንግል ናችሁ ወይስ ቦይፍሬንድ አላችሁ ስትባሉ እንግዲህ ምንድን ነው ያለችኝ እሷ ኖ ለእኔ ወይ ማግባት ነው ወይ ደግሞ ቦይፍሬንድ አለመያዝ ነው። ስለዚህ ይሄ እንግዲህ እንዳልኳችሁ ኢንፎርማል የሆነ ኢንትሮዳክሽን ነው ወይም ደግሞ ከጓደኞቻችሁ ጋር ወይም ጓደኛ ልትሆኑ ከምታስቡት ጋር የሚኖራችሁ የኢንትሮዳክሽን ታይፕ ነው ማለት ነው። እዚህ ጋር በጣም ፎርማል አልሆነም፣ ፈታ ያልን ነው ብዙ ነገር የምንጠያየቀው የምንመላለሰው። ሰው ምንም የሚያስጨንቃችሁ ነገር የለም ማለት ነው። እዚህ ጋር ይመጣላችሁን ነገር ሁሉ መናገር ትችላላችሁ ማለት ነው። Okay, so where do you currently live? Currently, I live in Nifas Silk Lafto. Okay. I have been living in Lafto since 2017. Okay. From the moment that I came to Ethiopia. Okay. And yeah, 2017 in our calendar or no, in Western calendar? the Western calendar. Okay. Yeah. ኦኬ ስለዚህ ምንድን ነው አሁን የጠየኳት የት ነው አሁን እየኖርሽ ያለሽው? ስለዚህ እሷ ደግሞ ምንድን ነው ያለችኝ አሁን እየኖርኩ ያለሁት ንፋስ ስልክ ላፍቶ ነው። ንፋስ ስልክ ላፍቶ በፈረንጆቹ ከ2017 ጀምሮ እዛ ነው እየኖርኩ ያለሁት። አሁን እዛው ነኝ እያለች ያለችው የኢትዮጵያ ከመጣሁ ጀምሮ። So where were you before you came to our country? I was in Saudi Arabia. Okay. I'm born and raised there. Okay, ስለዚህ ሳውዲ አረቢያ ነው ተወልዳ ያደገችው። 2017 ላይ ነው ማለት ነው ወደኛ ጋር የመጣችው። So which country is your favorite? Honestly, Saudi is like where I'm born and I was raised, so I spent most of my teenage there. However, wherever you're born, I believe like Ethiopia lives within you. So wherever you are, I was Ethiopian. So I believe when I came here, I found my freedom. I got familiar more with what does Ethiopian mean. However, it was a deeper sense of Ethiopian was to represent there, but when I came to live in Ethiopia with my family, that was the best part. So I love being here. I'm grateful that I'm here. Okay. ስለዚህ እንግዲህ I think most of the Ethiopians are going to be proud on this comment. ስለዚህ ያው የት ነው የትኛውን ሀገር ነው የበለጠ ብትወጂው? ሳውዲ አረቢያ ኖራለች፣ ከዛ ኢትዮጵያ መታለች። ሰው የትኛውን ነው በደንብ የምትወጂው? እንግዲህ
ኢትዮጵያን መርጣታለሁ። ምንም እንኳን ተወልጄ እዛ ባድግም የትም ሀገር ብትሆኑ ኢትዮጵያዊ ከሆናችሁ ኢትዮጵያ ውስጣችሁ ትኖራለች። ሶ ለኔም እንደዚህ አይነት ኤክስፒሪየንስ ነው የነበረኝ። ሶ አይ ላቭ ኢትዮጵያ ብለናለች። we're so happy that you love it here. Of course, you're my people. This is my country. Yeah, we're like our country is where we feel like we're at home. Absolutely. Okay, so ይሄኛውን ባጭሩ እንግዲህ ኢንፎርማል ሲቹዌሽን ቢሆን እንደዚህ አድርገን የተወሰነ ቢሆን ቢችላል ለላይፋችንም በጣም ቤዚክ የምንለው ፎርማሉ ስለሆነ ወደሱ ደግሞ እንመለስና ምን አይነት ጥያቄዎች ሊኖሩ ይችላሉ፣ እንዴት ልንመልሳቸው እንችላለን የሚለው እናያለን ማለት ነው። አብረን ሰው አብራችሁን ቆዩ። The best method to learn English is by the way like እኔ በጣም ጥሩ ነው ብዬ ማስበው ነገር ሻዶዊንግ። So shadowing ማለት ልክ የሰው ጥላ ሻዶ ነው የሚባለው። ስለዚህ ያንኑ የሚመስል አይነት ነገር መድገም ማለት ነው። So እኔም ጠይቀውን ጥያቄ ስትመልስልኝ እውነት ነው የተለያየ አይነት ሀሳብ ሊኖረን ይችላል። እሷ የምትወደው ነገር እሷ የምታደርገው እናንተ የምታደርጉት ላይሆን ይችላል። ግን አትሊስት ተመሳሳይ የሆኑትን ነገሮች ሻዶ ለማድረግ ሞክሩ። እናንተ ለምን ሞክሩ። አንድን ቋንቋ እኔ በጣም የማምንበት ነገር በዛው በራሱ አክሰንት ስንማር ቢካም ሞር ኢፌክቲቭ እኔ እንደዛ ነው። ሶ የቻላችሁትን ተመሳሳይ ነው ብላችሁ የምታስቡትን ሻዶ ለማድረግ ሞክሩ። ከዛ ግን ይጠቅማል የምትሉትን ደግሞ ሌሰን ከዚህ መውሰድ አለባችሁ። ከዚህ በኋላ እንዳትፈሩ ማለታችን ማለት ነው። So let's get to the formal one. Okay, now we're going to assume that she is going to be employed in this company or in my company. So like she gave me her CV and I checked and I called her. That's going to be the next step ማለት ነው። ለኢንተርቪው እንግዲህ መጀመሪያ ሲቪ ታስገባላችሁ፣ የጽሁፍ ፈተና ታልፋላችሁ። ከዛ በኋላ ኢንተርቪው የሚደርሰው ኢንተርቪው ሰው አንዳንድ ጊዜ ጽሁፍ ላይ እንኳን በደንብ ባትሰሩ ኢንተርቪው ያሳልፍ አይደለ? አንደኛ እሱ ሲቀጥል like the most important thing in anyone is their confidence. Yes. ያላቸውን ነገር እንዴት ማውጣት ይችላሉ? ተስፋው ይሆን ታዲያ ከማንኛውም ሰው እናንተ እቺኛዋ ስቴፕ ነች በጣም ለቀጣዩ ስቴፓችሁ መሰረታዊ ትሆኑት። እዚህ ጋር ራሳችሁን በደንብ ማሳየት ከቻላችሁ you can adapt to anything ብሎ ያስባል ሰው። የትኛው ቦታ ላይ መልመድ ይችላሉ እነዚህ ሰዎች የሚለው ታሳምኑናላችሁ ማለት ነው። So let's begin. Okay. ስሟን እንደማታውቁት ሆኖ እኔም እንደማላውቀው ነው የምሆነው። So what's your name? Luang, that's fine. Okay, Luang, welcome. Thank you. Okay, so tell us about yourself. I'm Luang Tesfai. I am 25 years old. I'm born and raised in Saudi Arabia. I'm originally from Ethiopia. And I'm a teacher, a content creator, a part-time model, and an interpreter. And it's nice to meet you. Okay, thank you so much. ስለዚህ ምንድን ነው ያልኳት፣ ይሄ በጣም ፎርማል ሲቹዌሽን ነው። እያንዳንዳችን የሚጠይቁን ጥያቄ በጣም ያስተዋል ነው። እዚህ ጋር የምንመልሰው ሰው የመጀመሪያ ስምሽ ማን ነው? ቤዚክ ጥያቄ። ማንኛውም ቦታ ላይ ብትሄዱ ከስም ነው የምንጀምረው፣ የትኛውም ቦታ ላይ። ከዛ ስለ ራሱ የተወሰነ ንገሪ፣ ድግግሞሽ እንዳይሆንባችሁ እዚህ ጋር መደገም አይቀርም። ከዛኛውም ላይ እዚህኛውም ላይ ስለ ራሳችን ስናወራ ተመሳሳይ ነገር ሊሆን ይችላል። ስለዚህ ስሜ ሉዋም ነው፣ 25 ዓመቴ ነው። she's not lying by the way, she's 25 ከዛ ስራዋን ደግሞ የምሰራው አሁን ላይ ኮንቴንት ክሪኤተር፣ ቲቸር፣ ፓርት ታይም ሞዴል ራይት ለዚህ ሁሉ ትሰራለች የእውነት ሶ እነዚህን ስራዎች ነው የምትሰራው። and the next question is going to be if you have a problem with a student, what would you do? If I face any problem with a student, I would try to I approach the student individually, and I would try to find out what the problem is from the student, and then like it's very important to develop friendship with students before anything else. So when I make sure I find out what the problem is, I'll try to sort it out with the students individually, like away from the class. Okay. ስለዚህ አሁን ኳስ እኔ እንግዲህ ለቲቺንግ ፖዚሽን ነው የጠጠርኳት ብለን እናስብ። እዚህ ጋር እንደ ኢንተርቪው ተደረገ ያለ ነው። ሶ ከተማሪዎች ጋር ችግር ቢኖር እንዴት አድርገሽ ትፈጭዋለሽ ነው። ሶ እሷ ደግሞ ምንድን ነው ያለችኝ፣ ከተማሪ ጋር ችግር ቢኖር ለመቅረብ ሞክራለሁ፣ ችግሩን ለማወቅ ሞክራለሁ። ከዛ በኋላ ወደ ችግሩን ወደ መፍታት መሄደው። ሶ እንደዚህ አድርጌ ችግሩን ለመፍታት ሞክራለሁ። ናው mind you, like the most important thing that I see in her answer, like apart from the answer, is how she answers the question. Is she confident in that? Confident ሆና የምትመልስልኝ ስለማወራው ነገር እና ስለምትመልስልኝ ነገር ተግባብተናል። ዋናው በደንብ ፎከስ ማድረግበት ኤሪያ እሱ ነው የሚሆነው። እናንተ ለየትኛውም አይነት ፖዚሽን ተፈለጉ
ስለዛ ነገር መጀመሪያ ሪሰርች አድርጋችሁ መሄድ አለባችሁ፣ ሰርታችሁ የራሳችሁን ሪሰርች። ከዛ በኋላ ግን የምታውቁትን ነገር ያለምንም ፍርሃት ማስተላለፍ መቻል ነው ከእናንተ በጣም የሚጠበቀው ነገር ማለት ነው። So Luam, how many years of experience do you have in teaching? Well, I started teaching from a very young age. When I was at school, a student myself, I would gather the neighbors and I was teaching, tutoring the neighborhood kids. I used to get paid for that. And I have a teaching and interpreting experience from that age. And then when I came here to Ethiopia, when I was like 17, I started teaching in language schools, and that's how I developed my teaching skills. So you see, she's very targeted ለኔ ማለት ነው። አሁን እነዚህ እሷ እንግዲህ ጥሩ ልምድ አላት ብዬ አስባለሁ። ቢካዝ ከ17 ዓመት ጀምሮ ማስተማር መጀመር በጣም ልምዳችሁን የሚያካብት ነገር ነው። ግን ያ ነገር እያላችሁ እናንተ መግለጽ መቻላችሁ ነው የሚፈልገው። የ8 እና የ9 ዓመት ልምድ ይዛችሁ እሱን በስነ ስርዓት ካልነገራችሁ ለኔ ምንም አይጠቅመኝም። ሰው እንግዲህ እነዚህ ምንድን እንዳልኳት እኔ ስንት ዓመት አስተምረሻል? ምክንያቱም ልምዱ በጣም ወሳኝ ስለሆነ ሰው ልምዷ ላይ እንግዲህ እንደነገረችኝ ከልጅነት ጀምሮ ልጆች ሰብስቤ ያስተምር ነበረ። ከዛ በኋላ ግን ለዚህ ከመጣሁ በኋላ የቋንቋ ትምህርት ቤቶች ላይ ማስተማር ጀመርኩኝ። ስለዚህ እንደ ከ17 ዓመት እስከ 25 ዓመት እንግዲህ ወደ 7 ዓመት ማለት ነው 7 ዓመት አራውንድ 7 አለዛ አካባቢ ማትሴ ኦፍ እንዳትሉ I'm still contemplating in my head about 7 years. Okay, yeah, about 7 years. ስለዚህ ይሄ እንግዲህ የእሷ ልምድ ነው። አሁንም የምነግራችሁ ነገር የ1 ዓመት ልምድ ይዛችሁ የ8 ዓመት ልምድ ካለው ቀድማችሁ ልትቀጠሩ ትችላላችሁ። if you can pass your message clearly and confidently። የምንፈልገው ኮንፊደንት ስለሆነ የትኛውን ቦታ ላይ ስትሄዱ ማለት ነው። አንዳንድ ጊዜ ፍሬሽ ተቀጥሮ ሌላው ብዙ ዓመት የሰራው ሰው አንድ ቦታ ላይ ቆሞ የምታገኙት ወይም መሄድ ሳይችል ቀርቶ የምታገኙበት ምክንያት ይሄ ነው፣ ኮንፊደንስ ነው። የትም ቦታ ላይ ሄጄ ገባለው የምትሉት ደግሞ እነዚህ በስሚያችሁ በደንብ ደለብ እያደረጋችሁ ስትሄዱ ነው ማለት ነው። ያ ደግሞ የሚመጣው ስፔሻሊ በዚህ ዘመን ላይ ያለ እንግሊዝኛ መንቀሳቀስ በጣም ከባድ ነው። ብዙ ድሪም እያላችሁ ማይገለጠው ድሪማችሁ ወይም ስጋ ማይለብሰው አንድም በዚህ ችግር ስለሚሆን ማለት ነው። Okay, so you have explained yourself well. Okay, so I'm going to ask you like the most important question. What is your strength and what is your weakness? Okay, thank you. My strength, I believe, is that I am good at communication. I know how to communicate with students on a deeper level. I like to break the ice on the first day, and I like to develop friendship before formality because I like to win their hearts from the first impression, and that's when I get to be close to them. And my weakness, I believe, is I do overwork sometimes, which might make me overburnt. Like I get burnt out sometimes. And yes. Okay. That actually might be like a good thing for me that I need your full energy like on everyday basis. Yes. Maybe are you working on your weakness? Are you working on it? I am. I try to be focused and I try to limit my energy. Sometimes it's okay to take a break and come back. So I'm getting in the habit of taking a break and catching up with work afterwards if I feel like I'm overwhelmed. Okay. So ምንድነው እስኪ እንግዲህ የጠየኳት የትኛው ቦታ ላይ ስትሄዱ እችን ጥያቄ በጠየቃችን አይቀርም። ጥንካሬያችሁ ምንድነው? ድካማችሁ ምንድነው? ድካም የለኝም እንዳትሉ፣ ያለ ድካም የተፈጠረ ማንም ስለሌለ ሰው አስቀድማችሁ ማሰብ አለባችሁ። የኔ ድክመት ምንድነው? የኔ ደግሞ ጥንካሬ ምንድነው? ሰው እንግዲህ እሷ እንዳለችኝ የእሷ ጥንካሬ የምትለው ነገር ምንድነው? ከልጆች ጋር መግባባት እችላለሁ፣ ምንም ችግር የለብኝም። ስለዚህ ኮሚኒኬሽን በጣም ጥሩ ነኝ ያለሁት፣ ልጆቼን በደንብ መግባባት እችላለሁ። ከየትኛውም አይነት ነገር አስቀድሜ ልባቸውን ማሸነፍ ስላለብኝ ኮሚኒኬሽን ላይ ጥሩ ነኝ። that is a very good strength. ምክንያቱም ልጅ ላይ ስትሰራ እንግዲህ እሷን አሁን ለትሽን ስለምንፈልጋት ልጆች ላይ በጣም የሚፈልገው ነገር ኮሚኒኬሽን። ድክመቷ ደግሞ የእሷ ምንድነው እንዳለችኝ አንዳንድ ጊዜ ያለማቋረጥ ስራ ለረጅም ሰዓት ልሰራ እችላለሁ። so as a company I should be happy, ግን we always have to think about the next day too. ለሚቀጥለውን ቀን ደግሞ 100% ኢነርጂ እጠብቃለሁ። ስለዚህ ከዛ አስከትላችሁ ደግሞ ማለት ያለባችሁ ራሴን ፕሩቭ ለማድረግ እንደዚህ የሰራው። ስለዚህ እሷ ባላንስ ለማድረግ እየሞከርኩ ነው፣ በየመሀሉ ብሬክ ለመውሰድ እየሞከርኩ ነው። ስለዚህ ድክመቴ ላይ እየሰራሁበት ነው። ድክመቴ ግን
በጣም ያለማቋረጥ መስራት ለእኔ እንደ ድክመት ይታየኛል። ሰውነትም ነው ስለሚያደክመንና ለቀጣዩ ቀን ኤነርጂያችንን የሚጨርስብን ከሆነ ችግር ስለሆነ ማለት ነው። so that's her weakness and also her strength። ጥንካሬዋና ድክመቷ እዚህ ላይ ናቸው ማለት ነው። okay now we're like on the last part and why should I hire you as well? I am a passionate teacher. I have been teaching for a very long time now, and of course, when you are a teacher, you become versatile. You gain a lot of skills when you're teaching, and being a teacher for a very long time, I realized that this is my calling, and I love spending time with kids, and I love to educate the next generation, not only about concepts but also life skills. I like to incorporate life skills in my teaching, and by doing so I get fulfilled from inside, and I believe that I'm going to add value to your school because I'm multilingual. I speak many languages, and I like to do presentations. I like to prepare kids for different performances. So I have the skills that I wish I could add value to your prestigious school. Thank you. ስለዚህ እኔ እንደዚህ አይነት ኢንተርቪው ማድረገው ሰውዬ መጥቶ አለመቅጠር አልችልም። ኦብቪየስሊ ስለዳልጫ እሺ፣ ምንድን ነው የተባባልነው? አሁን በጣም ወሳኝ የትኛውን ካምፓኒ ወደ መጨረሻ አካባቢ የሚጠይቃችሁ ጥያቄ ለምን አንተን ወይም ለምን አንቺ ልቅጠርሽ? ለምንድን ነው ለድርጅቴ እቺ ሰው ወይም ደግሞ ይሄ ሰው ያስፈልገኛል ብዬ የሚቀጥራችሁ ለምንድን ነው? ሰውዬ በጣም መሰረታዊ ጥያቄ ነው። ሰው እንግዲህ እሷ እንዳለችኝ ለአስተማሪ ነው የምፈልገው። ለአስተማሪነት እንግዲህ ብዙ ኳሊቲዎቿን ነግራኛለች። ፓሽኔት የሆንኩ አስተማሪ ነኝ። ከዛ ደግሞ I believe that teaching is my calling. Whatever you do, say it. It's my calling ብትሉ የበለጠ ያዋጣል። teaching is our calling። እኔ የምፈልገው እዚህ ጋር መቅጠር ከሆነ የሚቀጥረው ሰው ያንን ስራ የእውነት ወዶት እንደሚሰራ ማመን አለብኝ። ይሄ ስላጣችሁ ወይም ደግሞ ሊሆን ይችላል፣ ግን don't say that አማራጭ ስለሌለኝ እንዳትሉ። ስለዚህ this is my calling ካለጂ በቃ ለኔ እሱ ላይ ያልቃል ብዙ ነገር። አንድ ሰው calling ነው ካለ ወይ ጥሪ ይሄ ይመስለኛል ካለ እኔ ጨርሷል ብዬ ነው የማስበው። ከዛስ እንደ አስተማሪ ደግሞ ከልጆች ጋር ብዙ ነገር ይሄ ከማስተማር ያለፈ ነው። ቲቺንግ ባይ ዘ ዌይ ማርከር ይዞ ወይም ደግሞ ቾክ ይዞ ከማስተማር ያለፈ ነው። ሰው ልጆቹን ለተለያየ ፕሬዘንቴሽን ማዘጋጀት ይችላል። ሰው ራሳቸውን ኤክስፕረስ ማድረግ ይችላሉ ማለት ነው። ልጆች የሱ አሳልፎ የሚሰጥ ከዛ ደግሞ እንግዲህ እንደምታዩ እንደነገራችን ብዙ ቋንቋ መናገር ትችላለች። ስለዚህ ብዙ ኤክስፒሪየንስ ጋር ኤክስፖዝ ያደረገ ሰው ልጆቹንም ወይም የሚመራቸውን ሰዎች ለዛው ማጋለጡ አይቀርም። ስለዚህ ልጆችን ከማስተማር ያለፈ ብዙ ነገር ትሰጥልኛለች ብዬ አምናለሁ ማለት ነው። ሶ ድርጅቴ ላይ የምትጨምርልኝ ቫሊዩ ምንድን ነው? አንደኛ ከመጀመሪያው ጀምሮ ኮሚኒኬሽን ላይ ጥሩ ነኝ ካለች ልጆችን ኮሚኒኬት ታደርጋቸዋለች። ሲቀጥል ደግሞ ጥሪዋ ከሆነ የሚሰጣትን ኃላፊነት እንደምትወጣልኝ ምንም አልጠራጠርም ማለት ነው። ሶ እነዚህ ናቸው የተነጋገርናቸው ነገሮች። እቺ ልጅ ስራውን ማግኘት የለባትም ብሎ የሚቃወም ካለ you may speak now or forever hold your peace። እሺ፣ ስለዚህ እንግዲህ ይሄን ይመስላል ኢንፎርማል የሆነ ሚቲንግ ላይ መጀመሪያ ያቀርብንላችሁ። ፎርማል በሆነ ሲቹዌሽን ላይ ደግሞ እንደዚህ ተዘጋጅታችሁ የምታቀርቡት የስራ ኢንተርቪው ማለት ነው። የሆነ ቦታ ላይ እንደ ታማኝ ሰራተኛ ሆናችሁ ልትሄዱ ከሆነ ፎርማሊ ራሳችሁን ስታስተዋውቁ ይሄን ይመስላል ማለት ነው። So I believe that today we gave you a very important lesson። ከዚህ በኋላ ይሄንን ጠቃሚ የሆነ ቪዲዮ ካያችሁ በኋላ እርግጠኛ ነኝ የትኛውን ቦታ ሄዳችሁ ራሳችሁን እንዴት ብቁ ማድረግ እንዳለባችሁ ትልቅ ነገር ሰጥተናችኋል ብዬ አስባለሁኝ። የቀሩ ነገሮች ሊኖሩ ይችላሉ። እናንተ ጠይቁ ኮሜንት ሴክሽን ላይ እንዴት መግባት እንዳለባችሁ። አሁንም ቢሆን መልስ ለመስጠት ዝግጁ ነን። So Louis, if you have anything to say, you can have the chance. Okay, first of all, thank you very much for having me to do this video with you. Okay. It's a pleasure to have to collaborate with you, and don't forget to follow me on TikTok and Instagram at GoMultiple Miss Louis or Learn English with Miss Louis. I'm gonna put the link right here. Okay. So thank you very much. Okay, thank you. I cannot be more honored to have you here. በጣም ደስ ብሎኛል ዛሬ ከኔ ጋር ተሽን ቪዲዮ ስለሰራሽና እንግዲህ ተመልካቾቼ በጣም ትምህርታዊ የሆነ ነገር ስለሰጠሽልኝ I'm sure you have learned so much from my guest today and my friend today። ስለዚህ ብዙ ነገር እንደተማራችሁ ነው ተስፋ የማደርገው። ቢያንስ ከዚህ በኋላ ፎርማሊም ሆነ ኢንፎርማሊ ራሳችሁን ለማስተዋወቅ የሚጠቅማችሁ
ብዙ ቁም ነገር እየተዝናናችሁን ጭምር በደረቁ አይደለም በጣም እያዋዛን ያቀርብንላችሁ። ስለዚህ ብዙ ነገር ተምራችኋል ብዬ ተስፋ አደርጋለሁኝ። በሚቀጥለው እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡ። ካልሆነ ደግሞ እኛ ያስፈልጋል ብለን የምናስበው እናስቀምጥላችኋለን። እናንተ ብቻ ለመከታተል ሁልጊዜ ዝግጁ ሁኑ። ራሳችሁን አፕዴት ለማድረግ ሁልጊዜ ዝግጁ ሁኑ። አብረን ማደግ ስላለብን። This is Happy English. Don't forget to subscribe, share and comment on the video. ሚስ ሉዊን ማግኘት የምትፈልጉ ከሆነ አስቀምጥላችኋለሁ ሊንኩን፣ በዛ ማግኘት ትችላላችሁ። በተረፈ እንግዲህ ከኔ ጋር በዛሬ ላይ ነበር አይደል? I love you guys. Have a good day. Bye.